ዛሬ ቀኑ ምንድነው? ዛሬ እኮ ጁማ ነው። ሙስሊም ተመስለኝ ነበር። አለመሆኔን በምን አወቅ? ይገርማል። ቀን ይሆን እንደምታየው ሊስትሮ ነው የምሰራው። ማታ ደግሞ ጀብሎ ያው ማለቴ እንቁላል እና የተለያዩ ነገሮች ይሰጣሉ። እና በዙሪያዬ በጣም ብዙ ሰዎች ያገኛለሁ፣ እታዘባቸዋለሁ። ወንድሜ አንዳንዴ እዚህ ነኝ ብለህ መናገር የማትችልበት ቦታ ላይ አትገኝ። አንተ ሙስሊም ብትሆን ኖሮ አንደኛ በቀን 5 ሰላት እያለብህ እንደዚህ የተቀዳደደ ልብስ ባለበስክ ነበረ። ሲቀጥል ደግሞ ዛሬ ቀኑ ምንድነው ብለህ ባልጠየከኝ ነበር። እስልምና እኮ ህይወትን መምራት እንዴት እንዳለብህ ከመጀመሪያው እስከ መጨረሻው አስቀምጦልሃል። እኛንን እንጂ ለራሳችን ምቾትና ድሎት ስንል እንደፈለግን ምን ሆኖ ሁሌም ሞት እንዳለ እንረሳለን። እንዴ ምን ነው ወንድሜ አጠፋው እንዴ? እኔ እኮ እየመከርኩ መስሎኝ ነበረ። ካጠፋው በጣም ይቅርታ። አንተ አላጠፋም፣ ወንጀል ትዝ ብሎኝ ነው። አብሽር፣ አዛኝ የሆነ እኮ ጌታ ነው ያለው። አንተ ብቻ ከልብ ተጸጽር ይላል። ግን እንዴት ይሄ ሁሉ እስላማዊ እውቀት ኖረክ? አይ ወንድሜ እሱን ተወውና ዛሬ ቲክቶክ ላይ አንድ ቪዲዮ መጥቶልኝ ነበረ። ከትራቭል ያዘጋጀውን የኡምራ ፓኬጅ ሞክርና እድሉ ከቀና የቀረህን የጸጸት እንባ እዛው ታረገዋለህ። ደግሞ በጉዞ እነ አቡ ሃይደር፣ ያሲን ኑር እና ሌሎችም 6 ኡስታዞች አብረው ስለሚሄዱ አያሳስብህ። በጣም ነው ማመሰግነው ወንድሜ። እኔም እድሌን ልሞክር።